ጧጧት ብልታችሁ ሲቆም ማስተዋል ያለባችሁ ነገሮች አሉ። አንደኛ በሳምንት ስንት ቀን ነው የሚቆመው? ኦን አቨሬጅ በሳምንት ከ3 እስከ 5 ድረስ አንድ ወንድ ኖርማል ከሆነ ሊቆምበት ይገባል ማለት ነው ጧጧት። ሁለተኛ ከቆመ በኋላ መልፈስፈስ አለ ወይ? መልፈስፈሱስ በስንት ጊዜ ነው የሚልፈሰፈሰው የሚባለውን ነገር ማወቅ አለባችሁ። ሶስተኛ ሲቆም ምን አይነት አቋቋም ነው የሚቆመው? ግትር ያለ መቆም ነው የሚቆመው ወይስ ልፍስፍስ ያለ መቆም ነው የሚቆመው? ጭራሹኑ የማይቆም አይነት የብልት አለመቆም ችግር ካለ ብዙ ጊዜ ቴስቶስትሮን እጥረት ሊሆን ይችላል፣ ወይም ደም ስር በተለያየ ነገሮች ተዘግተዋል ማለት ነው። አንድ ወንድ የፍላጎት ማነስ አብሮት ካለ ጧጧት በጭራሽ ብልቱ የማይቆም ከሆነ የብልት አለመቆም ችግሩ ሃይሊ ላይክሊ ከቴስቶስትሮን የመነጨ ነገር ነው። ሁለተኛ ደግሞ አንድ ወንድ በግንኙነት ጊዜ ራሱ ቫያግራ የሚጠቀም ከሆነና ቫያግራ የማይሰራለት ከሆነ በተለይ ደግሞ 20